ገና አሳማኝ አይደለም ሞቱ እኮ 30 ምናምን አመቱ እኮ እነዚህ እኮ ዘመናችን አንተ ጌታ ብለህ ለማመን ረበስ ከባድ ነው። ጨክኖ በሰራው የማዳን ፕሮግራም ላይ ተጨማሪ ትምህርት ሲጨመር እኔ አልታገስም። እኔ አይደለም ሰማይ አይታገስም። ባይዘው አሁን ኢየሱስ ላይ ፋላሲ ብታመጣ ሰማይ ራሱ የማይልህ መንፈስ ቅዱስ አይታገስም። ኢየሱስ ይሄን ሁሉ ዋጋ ከፍሎ አንተ የኢየሱስ የመስቀል ስራ ላይ እንትን ታቃለለው በደንብ ማቃለል ብቻ አይደለም እንደው ብንጨምር ብለት ስብሰባው ይበተናል ይባላል። መጨመር የሚባል ነገር አይቻልም። ብቻው ማለት አሁን ምንድነው እኔ አበሻ በባህሪው ያው የኛ ባህሪያችን እኮ ነው። አሁን ሌላ ነገር እኮ ችግር የለውም እኮ እኛ የዘመድ ስራ እንወዳለን። ታውቃለህ ስራ እንኳን ተቀጥረን አልፈን እንኳን ጸሐፊው ጋር የሆነ ብር ካልሰጠን ደስ አይልም፣ አንረካም። ይሄንን የዘመድ አሰራር ካልቸር ወደ ሰማይ ልንወስድ ነው። ምን ትግሉ ያ ነው። በሰው የሚባለው ነገር እንደው እናቱ አጨክነም የሚባል ነገር የለም። ይሄ የሰማይ ፕሮግራም ነው። መለኮት ከስጋ ጋር ምንም እንትን የመለኮት የማዳን ፕሮግራም ላይ ስጋ ተሳታፊ አይደለም። ስጋ ተሳታፊ ማለት ነው ሰዎች ተሳታፊ አይደሉም ነው። አሁን አንዳንዱ ይመጣል እንደው አንተ እናትን ብለህ ምን እምቢ ትላለህ ምናምን አይሰራም። ይሄ የሰማይ ስርዓት ውስጥ የሚባል ነገር የለም። በቤተሰብ የሚባል ነገር የለም። በልጁ በኢየሱስ ደም በኩል ብቻ ነው ያጣ ስርየት የሚገኘው። እና ኢየሱስ መስቀል ላይ ሆኖ እኔ በጣም የሚገርመኝ ግቢ ቅድም ያልኩ ከሰዎች ጋር አያወራም ነበር። አያወራም ከገዳዮች ጋር ያወራው አንዴ ነው ከአንዱ ከተሰቀለው ጋር እሱንም ያወራው የሰማይ ስራ ስላወራ ነው። ይሄም በመንግስት የመጣ ጊዜ አሰበኝ። በጣም ነው የሚገርመኝ። ባይዞ ይሄ አሁን ካንተ እኩል የተሰቀለ ሰው ያየ መንፈስ ቅዱስ እኮ ነው። ኢየሱስ እኮ ብርሃን ነው። ኢየሱስ የስብከት ብዛትም አይደለም ብርሃን ነው። ሰውየው ወንበዴ ነው። ተመሳሳይ ነው የተሰቀሉት። እንደውም ኢየሱስ ገና አሳማኝ አይደለም ሞቱ እኮ 30 ምናምን አመቱ እኮ እነዚህ እኮ ዘመናቸው ሙሉ ሲሰርቁ የነበሩ ናቸው። እና ገና ያንግ ነው እኮ ኢየሱስ እና ቅጥጥ ያለ ነው ኢየሱስ እና ቅጥጥ ያለ ነው። አጥንቱ ተተልትሎ አልቋል። በግንባሩ ደም ይፈሳል ምናምን ማየት አይችልም። ይሄንን አንተ ጌታ ብለህ ለማመን ረበስ ከባድ ነው። አምላክ ብለህ ለመቀበል ከባድ ነው። ካልበራለ መንፈስ ቅዱስ ካልገለጠል እያየው የተረገመ ይሁን ብለህ ነው የምትሄደው። እና ይሄኛው እግዚአብሔር ረዳው፣ መንፈስ ቅዱስ አገዘውና በመንግስት ተመጣ ጊዜ አስበኝ ሲለው ኢየሱስ መለስ አፍ አውጥቶ ያወራው ከሰው ጋር ያኔ